Hello everybody, welcome to Basic English. In this video, we will practice reading words. So everyone, if you are new for this channel, don't forget to subscribe and like. እሺ ዛሬም እንደተለመደው ቫውል ኢኤን እናያለን ማለት ነው። በባለፈው ኤን እና አይ በአንድ ላይ ሲመጡ እንዴት ማንበብ እንደምንችል አይተናል ማለት ነው። በዛሬ ቪዲዮአችን ደግሞ ቫውል ኢ ኤ በአንድ ላይ ሁለቱ ቫውል ሲመጡ ምን አይነት ድምፅ እንደሚኖራቸው እናያለን ማለት ነው። ኢንጀነራል ሁለት ቫውሎች ሲመጡ የመጀመሪያውን ቫውል ብቻ በማንበብ ሁለተኛውን ሳይለንት በማድረግ ወይም ደግሞ ሳናነብ እንዲሁ በማለፍ ትክክለኛ አነባቡን ማግኘት እንችላለን ማለት ነው። ስለዚህ ወደ 20 የሚደርሱ ወርዶችን ከዚሁ ጋር መስርቻለሁ። አንድ ባንድ አስነብባችኋለሁ ማለት ነው። ይህ ቻናል አዲስ ስለሆነ ሰብስክራይብ በማድረግ እና ላይክ በማድረግ ለሌሎች እንዲያደርሰው ዩቲዩብ ቪዲዮውን ጀምሩ ማለት ነው። ቀጥታ ወደ ቪዲዮ መልካም ቆይታ። ኦኬ ሁሎችም ከዚህ ጋር እንደምታዩቸው ባለ 4 ሌተር ናቸው ወይም ደግሞ ባለ 4 ፊደላቶች ናቸው ማለት ነው። መካከል ላይ ያሉት ኢ ኤ ነው። ሙሉዎቹን በምታዩ ሰዓት ኢ እና ኤ ባንድ ላይ ነው የመጣ ማለት ነው። ስለዚህ ከዚህ ላይ ምንድነው የምናደርገው? ፓተርኑ ተመሳሳይ ነው። የኤን ሳውንድ ሳይለንት እናደርጋለን። ኢ ግን ትነበባለች ማለት ነው። ከዚህ ጋር ኦኬ ኢን እናነባለን፣ ኤ ግን ሳይለንት ይሆናል ማለት ነው። ስናነበው በአንድ ላይ ቢ ኢ ኤ ዲ ቢድ ቢድ ብለን እናነበዋለን ማለት ነው። ኔክስት ቢ ኢ ኤ ኤም ከዚህ ጋርም ሳይለንት የሚሆነው ማን ነው? ኤ ነው። ምክንያቱም የመጀመሪያውን ነው የምንወስድ ብለናል። በአንድ ላይ ሲነበብ ይሄ ቢም ቢም ብለን እናነባዋለን። ቢ ኢ ኤ ኤን በአንድ ላይ ሲነበብ ቢን ቢን። ኤ ኢዝ ሳይለንት ኤ ኢዝ ሳይለንት። ኔክስት ኤስ ኢ ኤ ኤል ሲል ሲል ኤ ኢዝ ሳይለንት ኤ ሳይለንት ይሆናል ማለት ነው። ኔክስት ቲ ኢ ኤ ኤም በአንድ ላይ ሲነበብ ምን ይላል? ቲም ቲም። ጎልቶ የወጣው ሳውንድ ማን ነው? የኢ ሳውንድ ነው። ኤ የኤ ድምፅ ሳይለንት ይሆናል ማለት ነው። ከዛ ቲ ኢ ኤ ኤል ቲል ቲል ኤ ሳይለንት ይሆናል ማለት ነው። ኦኬ ኔክስት ቢ ኢ ኤ አር ቢር ቢር ኤ ሳይለንት ትሆናለች ማለት ነው። ኔክስት ቢ ኢ ኤ ቲ ቢት ቢት ኤ ኢዝ ሳይለንት ቢት። ቢ ኢ ኤ ኬ ቢክ ቢክ ብለን እናነባዋለን ማለት ነው። ኔክስት ፒ ኢ ኤ ኤል ፒል ፒል letter A silent and then T E A S teeth teeth A silent L E A K lick lick this also silent. Okay, D E D E A F deaf deaf A is silent A is silent. Okay, R E A
ኤም ሪም ሪም ኤ ኢዝ ሳይለንት። ከዚህ ጋርም ኤ ምን ይሆናል ማለት ነው? ሳይለንት ይሆናል ማለት ነው። ፒ ኢ ኤ ኬ ፒክ ፒክ። ኔክስት ፒ ኢ ኤ አር ፒር ፒር ኤ ኢዝ ሳይለንት። ፒ ኢ ኤ ኤስ ፒስ ፒስ ኤ ኢዝ ሳይለንት ሳውንድ። ኦኬ አር ኢ ኤ ኤል ሪል ሪል። ከዚህ ጋር እንደምታዩት ኢ ሳውንድ ነው ጎልቶ የሚወጣው ማለት ነው። ኢ ሳውንድ ጎልቶ ይወጣል። ኔክስት ኤስ ኢ ኤ አር ሲር ሲር ኤ ኢዝ ሳይለንት። and the last M E A D mid mid A is silent። ኦኬ ስለዚህ ሁሎችንም እንዳያቸዋቸው ኤ የሚባሉት ድምጾች ወይም ዝጋ ያሉት ቫውሎቹ ሳይለንት ናቸው ማለት ነው። ምክንያቱም የዚህ ሩል ደግሞ ምንድን ነው? ሁለት ቫውሎች በአንድ ላይ በሚመጡበት ሰዓት we take the first vowel sound ምንድን ነው ብናደርገው? የመጀመሪያውን ሳውንድ እንወስዳለን ወይም የመጀመሪያውን ቫውል እንወስድና ሁለተኛ ላይ የሚመጣውን ሳይለንት ነው ወይም ደግሞ አናነበውም ማለት ነው። በዛ መንገድ መጠቀም እንችላለን። ኦኬ ሶ በመጨረሻም እስኪ አንዴ ፈጠን ብዬ አነብላችኋለሁ፣ በደንብ ተከታተሉ። ቢድ ቢድ ቢም ቢም ቢን ቢን ቢር ቢር ሲል ሲል ቲም ቲም ቲል ቲል ቲዝ ቲዝ ቢት ቢት ቢግ ቢግ ፒል ፒል ፒክ ፒክ ሊክ ሊክ ዴፍ ዴፍ ሪም ሪም ሪል ሪል ፒር ፒር ፒስ ፒስ ሲር ሲር ሚድ ሚድ። ኦኬ ፋሚሊ እነዚህን አይተናል ማለት ነው በዛሬ ትምህርታችን። በደንብ እናንተ ደግሞ ደብተራችሁ ላይ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። በግላችሁ መማር የምትፈልጉ ልጆች ከዚሁ ላይ ባለው ስልክ እየደውላችሁ አናግሩኝ። ኢሞ፣ ቴሌግራም እና ዋትሳፕ በግላችሁ በአጭር ጊዜ ውስጥ ውጤታማ መሆን ትችላላችሁ። ቪዲዮ ተመችቷችሁ ከሆነ ላይክ በማድረግ ለሌሎች ልጆች እንዲደርስ ተባበሩ። በቀጣይ በሌሎች ቪዲዮ እስከመመለስ መልካም ጊዜ ይሆንላችሁ። ባይ ባይ።